በእድሜ አርጅቷል የተባለ ግን እስካሁን ድረስ ተጽዕኖ መፍጠር የቻለ ብዙ ቢዝነሶች ራሳቸውን ለማስተዋወቅ የሚጠቀሙበት አንድ ትልቅ ፕላትፎርም አለ። በዛሬው ቪዲዮችን ይሄንን ፕላትፎርም በቻልነው መጠን ከቨር እናደርጋለን። ዲጂታል ማርኬቲንግን በደንብ ማወቅ የሚፈልግ ጓደኛችሁ ካለ ይህንን ቪዲዮ እና ይህንን ቻናል ሰጀስት አድርጉት። አዳዲስ ነገሮችን ፍሮም ደ ስክራች የምንማርበት ወይም ሀሳብ የምንቀያየርበት ፕላትፎርም ነው። ሰው ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ምልክቷን እየነካችሁ ስለምታበረታቱን ከልብ እናመሰግናለን። በዓለማችን ላይ ወደ 8 ቢሊዮን አካባቢ ህዝብ ይኖራል ተብሎ ይገመታል። ከዚህ ቁጥሮች ደግሞ ወደ 5 ቢሊዮን አካባቢ የሚሆነው ሶሻል ሚዲያ ፕላትፎርም ተጠቃሚ ነው። ከዚህ ቁጥሮች ደግሞ ወደ 37% አካባቢ የሚሆነው የፌስቡክ ዩዘር ተጠቃሚ ነው ማለት ነው። ፌስቡክ ከተፈጠረ ወደ 20 ወይም 21 ዓመት አካባቢ ሞልቶታል። በዚህ ጊዜ ውስጥ ወደ 3 ቢሊዮን እና ከዛ በላይ አካባቢ መንዝሊ አክቲቭ ዩዘርስ መሰብሰብ ችሏል። እንዲሁም በ20 ዓመት ደግሞ ብዙ ዳታዎችን ወደ ፌስቡክ ሲስተም እያስገባ ቆይቷል ማለት ነው። ፌስቡክ ከረንትሊ ፌስቡክ ብቻ አይደለም፣ በፌስቡክ ስር እነ ሜሴንጀርን፣ ዋትሳፕን፣ ኢንስታግራምን፣ ትሬድስ እና ሌሎች ሶሻል ሚዲያዎችን እያስተዳደረ ይገኛል። ይህ ፕላትፎርም አሁን ካሉ ሶሻል ሚዲያዎች ጋር ስናወዳድረው አብዛኛው ሰው አንደርስቲሜት እያደረገው ይገኛል። ሰው ግን አንደርስቲሜት የማይደረግና በጣም ፓወርፉል ጠንካራ የሆነ ሶሻል ሚዲያ ነው። ራሱን ከጊዜ ወደ ጊዜ አፕዴት እያደረገ ፊቸሮችን እየጨመረ እዚህ ደርሷል። ወደፊትም ጥንካሬውን አስጠብቆ እንደሚቀጥል አንዳንድ ምልክቶች እያሳዩን ይገኛሉ። ይህንን ፕላትፎርም ለብዙ ነገሮች መጠቀም እንችላለን። ለፐርሰናል ዩዛችን መጠቀም እንችላለን፣ እንዲሁም ለቢዝነስ ዩዝ መጠቀም ይቻላል ማለት ነው። ለቢዝነሳችን ስንጠቀም ያው እንደሚታወቀው ዲጂታል ማርኬቲንግ ላይ ሜንሊ እየተጠቀምንበት ያሉት ፕላትፎርሞች መካከል አንዱ ፌስቡክ ነው። ፌስቡክን ተጠቅመን ካምፓኒያችን፣ ፕሮዳክታችንና ሰርቪሳችን ፕሮሞት ማድረግ እንችላለን። ይህንን ለማድረግ የሚያግዙን ቤዚክ የምላቸው ፊቸሮች አሉ። እነዚህን ፊቸሮች በዚህ ቪዲዮ በተቻለ መጠን ከቨር ለማድረግ ሞክራለሁ። እንዲሁም ፓርት 1 ፓርት 2 ፓርት 3 እያለ የሚቀጥል ነው የሚሆነው። ወደ ፊቸሮቹ መግባት እንችላለን። አሁን ፌስቡክ አካውንት ክሬት ካደረግን በኋላ ሎጊን አድርገን እንደዚህ አይነት ዳሽቦርድ ይመጣልናል። በጣም አስፈላጊ ናቸው ብዬ የማስባቸውን ወደ 3 አካባቢ የፌስቡክ ፊቸሮች አሳያችኋለሁ። እነዚህ ፊቸሮች ቢዝነሳችሁ ላይ ፖዘቲቭ የሆነ ኢምፓክት ሊያመጡ የሚችሉ ናቸው። አንድ በአንድ እናያቸው። መጀመሪያ ፊቸር የምናየው እዚህ ጋር ሜኑ ኦፕሽን አለን። ከዛ በኋላ ኤቨንትስ የሚል አለ። ኤቨንትስ ጋር እንሄዳለን። ሜንሊ ኤቨንትስ የሚለውን ፊቸር የምንጠቀመው ካምፓኒያችን ለፐብሊክ አቬሌብል የሆነ ኤቨንት ካዘጋጀ እና ፐብሊኩን ኢቨንታችን አቴንድ አርግ ብለን ኢንቫይት ማድረግ ከፈለግን ይህንን ፊቸር በነፃ መጠቀም እንችላለን። ኢቨንታችንን በነፃ ለፐብሊኩ አስተዋወቀን ኢንተረስትድ የሆነ ፐብሊክ ኦዲየንስ ደግሞ ወደ ኢቨንታችን መጥቶ አቴንድ ማድረግ ይችላል። እዚህ ጋር ማየት ትችላላችሁ። ለፐብሊክ አቬሌብል የሆኑ ኢቨንቶች እና የተለያዩ ፕሮግራሞች ናቸው። እኔ የዚህን ኢቨንት ዲቴል አንብቤ ኢንትረስትድ ከሆንክ ኢንትረስትድ እለዋለሁ። ኢቨን ይህን ኢቨንት ሌላ ጓደኛ ሼር አድርጌ የዚህን ኢቨንት ኢንቪቴሽን ሼር አድርጌለት ያ ጓደኛ ኢንትረስትድ ከሆነ መጥቶ አቴንድ ማድረግ እንዲችል ሆኖ የተዘጋጀ ነው። ኢቨንት ደግሞ እኔ አዘጋጅቼ ኢንቫይት ማድረግ ከፈለጉ ፐብሊኩን እዚያ ክሬት ኒው ኢቨንት የሚል አለ። ታፕ አደርገዋለሁ። እዚህ ጋር የኢቨንቴን ስም አስገባለሁ። ኢቨንቴ መቼ እንደሚጀምር ቀንና ሰዓት። ከዛ በተጨማሪ 2 አይነት ኢቨንት አለ። የመጀመሪያው ኢቨንት ፊዚካሊ ኤግዚስት አድርገን ኢንፐርሰን አቴንድ የምናደርገው አለ። ሁለተኛው ደግሞ በኢንተርኔት አማካኝነት አቴንድ የምናደርገው አለ። ቨርቹዋል ወይም ዌብነር ብለን የምንጠራው አለ። ታፕ አድርገን መምረጥ እንችላለን። ኢንፐርሰን ከሆነ ኢቨንቱ የሚዘጋጅበትን ሎኬሽን እዚህ ጋር ዲቴይል እናስገባለሁ። ኢቨንቱ ደግሞ ቨርቹዋል ከሆነ ፌስቡክ 2 ኦፕሽን ይሰጠኛል። የመጀመሪያው ራሱ ፌስቡክ ላይቭ የሚባል ፊቸር አለው። ያንን ተጠቅሜ ኢቨንቴን ማካሄድ ይችላለሁ። ካል ደግሞ ኤክስተርናል ሊንኮች እንደነ ጉግል ሚት፣ ዙም እና ሌሎች አይነት ፕላትፎርሞች ላይ አሉ። የዛን ሊንክ አዳርጌ
ኢቨንቴን ማከናወን እችላለሁ ማለት። ስለዚህ ካምፓኒያችሁ ኢቨንት ካዘጋጀ ይህንን ፊቸር ተጠቅማችሁ ብዙ ሰዎች ጋር መድረስ ትችላላችሁ። ከዛ በተጨማሪ ደግሞ ሰዎችን ወደ እናንተ ኢቨንት መጥቶ አቴንድ ማድረግ የሚችል ፊቸር ነው የሚሆነው ማለት ነው። በሁለተኝነት የምናየው ፊቸር ደግሞ እዚህ ጋር ሜኑ አለን በተጨማሪ ከዛ ግሩፕ የሚል ፊቸር አለው ፌስቡክ ወይም ሰርክል ወይ ኮሚኒቲ ብለን የምንጠራው ሰው ኮሚኒቲ ክሬት ማድረግ ከፈለኩ ምን አደርጋለሁ? ይሄው ግሩፕ ላይ ገባና ሰው እዚህ ጋር ክሬት ኒው የሚል ፊቸር ያመጣልኛል። ሰው ይሄ ሜንሊ የምንጠቀመው ለምንድን ነው? እኛ ሴክተር ውስጥ ብዙ ኤክስፐርቶች ኖረው እነዚህ ኤክስፐርቶች ግን እንደ አንድ ቲም ወይም እንደ ግሩፕ ሆነው እየሰሩ ካልሆነ ወይም ክሬት አድርገን የራሳችንን ኮሚኒቲ ማዘጋጀት እንችላለን ማለት ነው። እዚህ ጋር እመጣለሁ፣ የግሩፕ ስም የሰጠዋለው፣ ግሩፕ ፓብሊክም ፕራይቬት የሚሆን ዲሳይድ ማድረግ ይችላለሁ። ከዛ ኢንቫይት ማድረግ የምፈልጋቸው ፍሬንዶች ካሉ እነሱ ማድረግ ይችላለሁ ማለት ነው። ለምሳሌ የዲጂታል ማርኬቲንግ ግሩፕ ነው ክሬት ማድረግ የፈለኩት፣ ያው ዲጂታል ማርኬቲንግ እያስገባለሁ። ፓብሊክ ግሩፕ ነው የሚሆነው። ኢንቫይት ማድረግ የምፈልገው ሰው ካለ ኢንቫይት እለዋለሁ፣ ከሌለ ግን ክሬት አደርጋለሁ ማለት ነው። በዚህ መልኩ ለእኛ ላለበት ሴክተር ኮሚኒቲ ማዘጋጀት ስንፈልግ ኮሚኒቲያችን በዚህ መልኩ ክሬት ማድረግ እንችላለን፣ ሰዎች ኢንቫይት ማድረግ እንችላለን እና ሰው መልቲ ፐርፐዝ የሆነ ፕላትፎርም ላይ ያለ ፊቸር ነው። ብትጠቀሙበት ታተርፉበታላችሁ። ስፔሻሊ በእናንተ ሴክተር ኮሚኒቲ ከሌለ አንዱ ደግሞ እናንተ ኮሚኒቲ እንዲኖራችሁ ከፈለጋችሁ እዚህ ጋር መታችሁ የራሳችሁን ኮሚኒቲ ማዘጋጀት ትችላላችሁ። ስፔሻሊ ደግሞ ኤንጂኦዎች ከዛ በተጨማሪ የፓብሊክ ኮሚኒቲዎች ምናምን ይህንን ፊቸር ቢጠቀሙበት ያተርፉበታል ማለት ነው። ሌላኛው በጣም ኢምፖርታንት የሆነ የፌስቡክ ፊቸር አለ። እሱም ለካምፓኒያችን የሚሆን ፕሬዘንስ ክሬት የምናደርግበት ነው ማለት ነው። ክሬንትሊ ሶሻል ሚዲያ ላይ ሁለት አይነት አካውንት ታይፕ አለን። የመጀመሪያው ፐርሰናል አካውንት የምንለው ወይም እዚህ ጋር የምታዩት ደስታ የሚለው አካውንት አለ። ሌላኛው ደግሞ ቢዝነስ አካውንት ወይም ፔጅ ብለን የምንጠራው አለ። አብዛኞቹ ኦልሞስት ሁሉም ዲጂታሊ ኤግዚስት የሚያደርጉ የቢዝነስ ፕሮፋይሎች ቢዝነስ አካውንት ብለን የምንጠራቸው ነው። ወይም ፌስቡክ ላይ ፔጅ ብለን የምንጠራቸው፣ አንዳንድ ፕላትፎርም ደግሞ ቻናል ብለን እንጠራቸዋለን። ፌስቡክ ላይ ለካምፓኒያችን እስኪ ፔጅ ክሬት እናደርግለት። ምን እናደርጋለን? ፌስቡክ ላይ ሎጊን አድርገናል። ከዛ ሜኑ ኦፕሽን ላይ ፔጅ የሚል ሴክሽን አለ። ፔጅ የሚለውን ታፕ አደርጋለሁ። ከዛ እዚህ ጋር ክሬት ኒው ፕሮፋይል ወይም ፔጅ የሚለው ኦፕሽን ይሰጠኛል። መጣና ምን አደርጋለሁ? ፓብሊክ ፔጅ የምትዋን ታፕ አድርጌ ኔክስት ለዋለው ን ጌት ስታርት ለዋለው ማለት ነው። ፌስቡክ እንደዚህ አይነት ዊንዶ ያመጣልኝ እና ለቢዝነስ ፔጅ ክሬት እንዳደረግ ይፈቅድልኛል። እዚህ ጋር መጣ እንደዚህ አድርጌ ስም አስገባለሁ። ከዛ ቢዝነስ ያለበትን ካታጎሪ ያስገባለሁ። ሪል ስቴት ኤጀንት ነኝ፣ ሪል ስቴት ኤጀንት ብዬ እንደዚህ ያስገባለሁ ማለት አዲስ ሪል ስቴት ማርኬት የሚባል ነው የኔ ካምፓኒ ስም። ከዛ ሪል ስቴት ኤጀንት ነኝ ስጨርስ ክሬት ፔጅ እለዋለሁ። ፌስቡክ ያስገባው ዲቴይል ትክክለኛ ከሆነ ምን ያደርግልኛል? ፌስቡክ ፔጅ ለቢዝነሴ ክሬት አደርጋለሁ ማለት ነው። አሁን እንደዚህ አይነት ቦታ ምቶኛል። ስለዚህ ፔጁን ስለ ቢዝነሴ መረጃዎችን ይጠይቀኛል። ስለዚህ ምን አደርጋለሁ? እዚህ ጋር አስፈላጊዎችን መረጃ ፕሮቫይድ አደርግለታለሁ። ስለዚህ አሁን የፌስቡክ ፔጁ ክሬት ተደርጎ ሬዲ ሆኗል እንደምታዩት። ስለዚህ ይሄ ቢዝነስ ሪል ቢዝነስ ከሆነ ምን አደርጋለሁ? ፕሮፋይል ፒክቸር፣ ከቨር እና ስልክ ቁጥር፣ ሌሎች መረጃዎችን አስገብቼ በማግኘት ማለት ሶሻል ሚዲያ ላይ ኤግዚስት እንዳደረጉ ለማሳወቅ ለጓደኞቼ ለቤተሰቦቼ ሼር አደረግና ቀስ እያልኩ ደግሞ ፖስቶችን ሼር እያደረጉ ቪዲዮዎችን እየሰራው አድቨርታይዝመንት እየሰራው ቢዝነስ ላይ ፖዚቲቭ የሆነ ኢምፓክት ክሬት ማግኘት ይችላለሁ። እንዲሁም በተጨማሪ ፌስቡክ ላይ ያለውን ኦዲየንስ ወደ ቢዝነሴ ድራይቭ አድርጌ ማምጣት የምችልበት አቅም ያለው ፕላትፎርም ነው። ዋንስ ይህን ካረኩ በኋላ ምን አረጋለሁ? ፌስቡክ ላይ መጥቼ ምን ፊቸር ይሰጠኛል? እዚህ ጋር ፕሮፌሽናል ዳሽቦርድ የሚል ፊቸር አለው። ፕሮፌሽናል ዳሽቦርድ ሜንሊ ለቢዝነሶች የሚያገለግለው ይህንን ቢዝነስ ፕሮፋይል ማኔጅ ለማድረግ እና
ሴትአፕ ለማድረግ የምጠቀምበት ፊቸር ነው። እስኪ ገብተን የተወሰነ ነገሮች ላይ ዲስከስ እናድርግ። እዚህ ውስጥ ከገባው በኋላ ፕሮፌሽናል ዳሽቦርድ ስትገቡ ምንድነው የምታገኙት? የመጀመሪያ የምታገኙት ኢንሳይት ነው። ኢንሳይት ማለት የአካውንታችሁን ፐርፎርማንስ ትራክ እያደረገ ፔጃችሁ ይሄን ያህል ሰው ጋር ደርሷል፣ ይሄን ያህል ኢንጌጅመንት አግኝታችኋል፣ ይሄን ያህል ትራፊክ አላችሁ፣ ይሄን ያህል ሪች አላችሁ እያለ የፔጁን ፐርፎርማንስ ትራክ እያደረገ ለእኛ ዩዝፉል ኢንሳይት ይሰጠናል። ያንን ኢንሳይት ተጠቅመን ቢዝነሳችንን ማሻሻል እንችላለን። ከዛ በተጨማሪ ደግሞ ስትራቴጂያችን ላይ አጀስት መደረግ ያለበት ነገር ካለ ቤዝድ ኦን አናላይሲስ ወይም ሪዛልት ማግኘቻለን አጀስት ማድረግ እንችላለን ማለት ነው። ይሄ ነገር አለው። ከዛ በተጨማሪ ሌላኛው በጣም አስፈላጊ የሆነ ፊቸር ፔጅ አክሰስ የምንለው ነገር አለ። ፔጅ አክሰስ የምንለው ነገር ምንድነው? ክሬት ያደረግኩትን ፔጅ ለሌላ ዲጂታል ማርኬተር ሰጥቼው ያ ዲጂታል ማርኬተር ፔጅን እንደኔ ማኔጅ እንዲያደርግልኝ ከፈለኩ ዩዘርኔም እና ፓስዋርድ ሳይሆን የምሰጠው ምንድነው አክሰስ ነው የምሰጠው። ይሄ አክሰስ ሁለት ቦታ ይከፈላል። የመጀመሪያው ፌስቡክ አክሰስ ብለን የምንጠራው አለ፣ ሁለተኛው ደግሞ ታስክ አክሰስ ብለን የምንጠራው አለ ማለት ነው። በሁለቱ አክሰስ መካከል ያለው ዲፍረንስ ሁለት ነገር ነው። አንደኛ የማኔጅ የሚያደርጉት የታስክ ብዛትና ማኔጅ የሚያደርጉበት ቦታ ነው። በፌስቡክ አክሰስ ከሆነ የምሰጡት ራሱ ፌስቡክ ምን ይላችኋል? እዚህ ጋር አክሰሱን ሲሰጡት ይሄ ሰውዬ ከፈለገ ፌስቡክ ራሱ ፕላትፎርም ላይ፣ ሌላ ደግሞ ሜታ ቢዝነስ ላይ ዳይሬክትሊ ማኔጅ ማድረግ ይችላል ብሎ መረጃ ይሰጠኛል ማለት ነው። ይህ ማለት ከዚህ በኋላ አክሰስ የምሰጠው ሰውዬ የኔን ፌስቡክ አካውንት ወይ ፌስቡክ ላይ ወይም ሜታ ቢዝነስ የሚባል ፕላትፎርም አለ ወደፊት የምናየው እዛ ላይ ማኔጅ ማድረግ ይችላል ማለት ነው። ከዛ በተለይ ደግሞ ታስክ አክሰስ የምንለው አለ። ይሄኛው ሊሚትድ የሆኑ ወይም ስፔሲፊክ የሆኑ ታስኮችን የምሰጠው አንድ፣ ሁለተኛው ደግሞ ይሄ ሰውዬ ምን ላይ ስራውን ፌስቡክ ላይ መስራት አይችልም የሚለው ነገር ይነግረኛል ማለት። ስለዚህ አክሰሱን መስጠት ከፈለኩ አድለዋለሁ፣ ኔክስት ላለው። ከዚ አክሰሱን መስጠት የፈለኩት ሰውዬ ወይም የዲጂታል ማርኬተሩን የፌስቡክ ስም እቀበልና ሰርች አደርጋለሁ። ትክክለኛ ፕሮፋይል ሲመጣኝ ታፕ አደርግና ማኔጅ እንዲሰራልኝ ከምፈልገው ታስኮች መካከል ትክክለኛ ታስክ ኦን አደርግለታለሁ። ከዛ ጊቭ አክሰስ እለዋለሁ። ኢንቪቴሽኑ ይደርሰዋል። ኢንቪቴሽኑ አይቶ አክሰፕት ኦር ዲክላይን ማድረግ የሚችልበት ፊቸር ነው ይሄኛው ያለው ማለት። ስለዚህ ለዲጂታል ማርኬተር ዩዘርኔም እና ፓስዋርድ ሳይሆን የሚሰጠው የፌስቡክ አክሰስ ወይም ታስክ ሰጠናቸው በራሳቸው አካውንት እንደኛ ሆነው የኛ ሶሻል ሚዲያ የኛን ፌስቡክ ፕሬዘንስ ማኔጅ ማድረግ የሚችሉበት ነገር ነው ያለው ማለት ነው። ሌላኛው ፕሮፌሽናል ዳሽቦርድ ላይ እንድታውቁት የምፈልገው ነገር ምንድን ነው? ክረንትሊ እያንዳንዱ ሶሻል ሚዲያ እንደ አንድ ፕላትፎርም ማኔጅ የሚደረግበት ጊዜ ላይ ስለደረስን ሊንክድ አካውንትስ የምትል ፊቸር አለች። ምን ውስጥ ካላችሁኝ ፕሮፌሽናል ዳሽቦርድ ውስጥ ነው የምታገኟት። እችን ታፕ ታደርጉልኝ እና እዚህ ጋር ፌስቡካችሁን ከኢንስታግራም አንድ፣ ሁለት ደግሞ ከዋትሳፕ ጋር ኮኔክት አድርጋችሁ እንደ አንድ ፕላትፎርም ማኔጅ ማድረግ የምንችልበት ጊዜ ጋር ስለደረስን ኮኔክት አድርጋችሁ እንደ አንድ ፕላትፎርም ከአንድ ቴብል ላይ ልክ እንደ ሼፎቹ አንድ ቴብል ላይ ሆነው ብዙ ምግቦችን ጣፋጭ ነገሮች እንደሚሰሩት ሁላ እናንተም ከአንድ ፕሌስ ላይ ሆናችሁ ማልቲፕል ፕላትፎርሞችን ማኔጅ ማድረግ የምችሉበት ፊቸር ነው ያለው ፌስቡክ እና አካውንታችሁ የዲጂታል ፕሬዘንሶቻችሁ ስፔሻሊ የሜታ ፕሮዳክት ምንላችሁን ኮኔክት አድርጋችሁ ከአንድ ፕላትፎርም ላይ ማኔጅ ማድረግ ትችላላችሁ። የዛሬ ቪዲዮችን ስለ ፌስቡክ ያነሳንበት ይሄን ይመስላል። ቤዚክ የሚባሉ 3 የቢዝነስ ፊቸሮች ነገርኳችሁ። ኢቨንት የምታስተዋውቁበትን፣ ኮሚኒቲ የምታዘጋጁበትና ለቢዝነሳችሁ ፔጅ ክሬት የምታደርጉበት ፊቸር ይሄንን ይመስል ነበር። ይህ ሲሪየስ ቀጣይ ነው። በቀጣይ ፓርቱ ላይ ደግሞ ሌሎች ነገሮች ይዤላችሁ እቀርባለሁ። ከዛሬው ቪዲዮ ጋር አብሬያችሁ የቆየሁት ደስታ ለጊዮርጊስ ነኝ። ይህንን ቪዲዮ ሙሉ ስለተከታተላችሁት ከልብ አመሰግናለሁ። ጓደኛ ካላችሁ ዲጂታል ማርኬተር የመሆን ፍላጎት ያለው ቤተሰብ ካለ ይህንን ቪዲዮ ሼር አድርጋችሁለት አዳዲስ ነገር እንዲማር ልታግዙ ስል ጠይቃለሁ። መልካም ጊዜ ይሁንላችሁ።